የዛሬ አመት ምናምን መሰለኝ እና ስማኛ ልንገርህ የሰሞሽ የዛሬ አመት ማለት ነው ከጉርድ ሾላ ወደ መገናኛ በእግሬ እየመጣው ነበር በእግሬ ማለት ነው ኢዛና ስጠላ ከዛ ከጉርድ ሾላ ወደ መገናኛ እየመጣው ማለት ነው መንገድ ላይ እንትን እዚህ ኮሪደሩ ጋር የሆነ ግሪን ኤሪያ ምናምን አለ ማለት ነው ከዛ እዛ ጋር ፎቶ እየተነሳ ነው ማን አትለኝም ማን ይሄ ልጅ ይሄ ፈልገስ ከዛ እንዴት እንደሚያምር እግዚአብሔርን እንዴት እንደሚያምር በቃ አይኑ አፍንጫው ጺሙ የፊቱ ጥራት በቃ የሆነ እንደዚህ ብራይትነሱ የሆነ እንደዚህ ጭምር የተደረገለት ነው የሚመስለው እኔ እንደሚመስል እሳ እግዚአብሔርን እንዴት እንደሚያምር ልነግራችሁ አልችልም እና ፎቶ እየተነሳ ነበር ከዛ የሆነ ስቲክ ይሄ ሰልፊ ስቲክ ነገር የሆነ መጽሐፍ ይዟል ያ እንደዚህ ይዞታል የእጁ ርዝመት የእጁ ጽዳቱ ዞሬ ቆም ያየሁት እና ቲክቶከር ነው ይሄ ያልኩህ አንዴ ቲክቶከር ነው እንዴት እንደሚያምር መቤቴን እኔ እዛ ጋር ካሉ ሰዎች ጋር ከሷ እነሱ አንፃር ብቻ የመልኩ የሱ ማለት ነው ውበቱ እንዴት እንደወጣ አልግለጽላችሁ የሆኑ ስልኮች ተደድረዋል እና የሌሎቹ ስልኮች ብራይትነሳቸው 0 ላይ ሆኖ የሱስ ከመጨረሻው ቦግሎ ነገር ነው ፏ ብሎ የሚታየው ማለት ነው ከዛ ቲክታክ ላይ እያለቀሰ ሲመጣ ላየሁትም እኔ እኮ በዛን ሰዓት ወይኔ ቺኮ አልኩኝ ጉዷ ፈላ አሁን አስበው ስንት ሴት ላይ ቺት እንደሚያደርግባት ምናምን ብዬ ማለት ቢኮዝ ቆንጆ ነው እኔ ቆንጆ አድናቂ ነኝ ከዛ ቲክቶክ ላይ ተጎዳሁኝ ብሎ ባለፈው ሲያለቅስ ሰማው እንዴ ጀለስ ማለት አዲስ ክሬት አድርጎ ነው ማለት እንትን ይሄ አይዲያ ክሬት ነው ምናምን አልኩኝ ከዛ አሁን እኮ ነው ጭራሽ እንትና በዛብህ ጋር በዛብህ አልኩኝ ያኛው ሰውዬ ማን ያዘዋል ላይ ቀርቦ ጭራሽ ስለመከዳቱ ስለምኑ አውርቷል እንዴ አልኩ ጭራሽ እንትን ልጅቷ ጭራሽ ልጅ እንዳላት ዋሽተዋለች ቺት አርጋበታለች ጭራሽ ደግሞ ፋይናንሻል አንተ አትሆንም ምናምን ብላን ሄደችው እንደምን አይነት ቆንጆ ትሆኚ እንደኔ ቆንጆ እኔ በርግጥ በሴት ልጅ ላይ አልፈርድም ቢኮዝ እኔም ሴት ነኝ ነገ ምን እንደሚያጋጥም ምን እንደምሆን ምን እንደማደርግ አላቅም ግን አንተ የኔ ቆንጆ ይሄኛው ልጅ ማለት ነው እኔ በኔ ላይ ራሱ 7 ሴት ቺት ቢያደርግብኝ የምቃወመው ሰው አይነት አይደለም አሶፍሚ አውቄና እስቀለ ነው ደግሞ መጥፊ ልትለኝ ነው እንዴ እና ከዛ ደግሞ ሌላ ቪዲዮ ምናምን ደግሞ እየሰራ አየሁኝ ማለት ነው ከዛ ጭራሽ ላይቭ ገብቶ ያለቃቀሰል ማም የኔ ቆንጆ አንተ እኮ ማልቀስ አይጠበቅብን እውነት አንተ ማልቀስ አይጠበቅብን በቃ ቆንጆ ስለ ጸባይ ያላቅም ግን መልኩ ግን እንደው እግዚአብሔር ይቅር ይበለኝ መልአክ ታውቃላችሁ መልአክ ነው የሚመስለው በጣም ነበረ የሚያምረው እና እየመጣህ አታልቅስ አንተን የሚፈልጉ 77 ሴቶች እንዴ ተሰልፈዋሉ 76ኛ በነገራችን ላይ ልጁን አላውቀውም ግን ወንድ ልጅ መልክ ብቻ ጥቅም የለውም ከኔ መረዳት ትችያለሽ ጥቅም የለውም አንተ እኮ መልክም ብርም ነው የሌላ እሱ እኮ አቢ እንዴት እንደሚያምር አልገባህም በቃ አልገባችሁም በቃ ወይኔ እና የኔ ቆንጆ አታልቅስ ማለት አታልቅስ እና ደግሞ ጠንክረ ስራ ጎበዝ ሁን ጸባይ ባይኖር ራሱ ጠንክረ ስራና እሷ ያጣችሁ ነገር አንተ ያጣችሁ ነገር በእጥፍ አድርገህ ቆንጆዬ ሴት እግዚአብሔር ይሰጣል ያው እግዚአብሔር የሆነ ነገር ጨመር አድርጎ ሲሰጥ ለመልካም ለበጎ ነው ውበት ግን አታለቃቅስ ደግሞ ላይም ገብታ አታልቅስ ቴንክ ዩ ስላዳመጥከኝ